ሩሲያ እየተሸነፈች ነው የምትገኘው። የት? እዚህ አፍሪካ ውስጥ። ረዘም ያለ ቪዲዮ ነው። ስቴይ ዊዝ ሚ። ጊዜ ካላችሁ ሴቭ አድርጉት፣ በኋላ ታያላችሁ። ጊዜ ካላችሁ ግን እንቀጥል። ቅርብ ጊዜ ወዲህ በፈረንሳይ ቁጥጥር ስር የነበሩና በከፍተኛ ሁኔታ ወርቅ የሚያመርቱ ሀገሮች ውስጥ የሚሊተሪ ፓርት ሆነው ደግሞ የሚሊተሪ ታጣቂዎቿን በመላክ ኮንትሮል በማድረግ የዛ ቦታው የሚገኙትን ወርቆች ኤክስፕሎይት ስታደርግ ቆይታለች። እዚህ ሀገሮች መካከል በግንባር ቀደምትነት የምጠቀሰው ቡርኪና ፋሶችን የኢብራሂም ትራውሬ ሀገር ማለት ነው። እንዳለ ከኢብራሂም ትራውሬ ሀገር ዙሪያ የሚገኙ ሀገሮች እነ ማሊ፣ እነ ኒጀር የመሳሰሉ ሀገሮች በአሁኑ ሳለ የሚሊተሪ አስተዳደር ነው የሚያስተዳድራቸው፣ ደግሞ የወታደራዊ አስተዳደር ነው። የወታደራዊ አስተዳደር በማባክ ይደረጋል በዋግነር ግሩፕ። ከቅዳሜ ጀምሮ ዋን ኦፍ ዘ ቢገስት ጎልድ ፕሮዲውሰርስ ደግሞ በከፍተኛ ሁኔታ ወርቅ ከሚያመርቱ ሀገሮች መካከል ልጠቀስ የምትችለው ማሊ ላይ ከባድ ነገር የተፈጠረ ነው የሚገኘው። እንደነገርኳችሁ ማሊም በወታደራዊ አገዛዛው ደግሞ በወታደራዊ መንግስት ነው የምተዳደረው። እስካሁን ድረስ ሲቪሊያን ገቨርንመንት አልተካሄደም። መንግስት ገልብጠው ስልጣን ላይ ከመጡ በኋላ የወታደራዊ አስተዳዳሪዎች እስካሁን ድረስ ስልጣን ይዘው ቆይተዋል። ታዲያ ሁለት ግሩፖች አሉ እነዚህን የመንግስት አካላት ደግሞ እነዚህን የወታደራዊ መንግስት አካላት ለመገልበጥ የተንቀሳቀሱ የሚገኙ። የመጀመሪያው እዚህ አካባቢ የሚኖረው እንደ ትራይብ እንደ ጎሳ ነው። ተዋረግ የሚባሉ ሰዎች ደግሞ የተዋረግ ነጻ አውጪ ግንባር የሚባለው አዝዋር ሊበሬሽን ፍሮንት የሚባሉት እንደነዚህ አይነት ሰዎች ናቸው። one of the best places መጎብኘት ከምፈልጋቸው ቦታዎች እና መጎብኘት ከምፈልጋቸው ቦታዎች መካከል አንደኞቹ እነዚህ ናቸው። ተዋረግ ፒፕል ኢንትረስቲንግ ፒፕል። እዛ በመቀጠል ደግሞ የአልቃይዳ የምዕራብ አፍሪካ ክንፍ ነው ተብሎ የሚታሰበው ጂኤንአይ የሚባለው ደግሞ ሌላ አንድ ግሩፕ አለ። ሁለቱ ግሩፖች እርስ በርስ ሰርተው አያውቁም ነበር እስካሁን ድረስ። እርስ በርስ መጣላት ብቻ ነበር። በሚገርም ሁኔታ ከቅዳሜ ጀምሮ ግን እርስ በርስ አብረው በመስራት የማሊ ገቨርንመንት ላይ የማሊ መንግስት ላይ ጥቃት የሰነዘሩ ነው የሚገኙት። ጥቃት የሰነዘሩ ስላችሁ ትንሽ ከተማዎች ላይ ብቻ አይደለም፣ ደግሞ ስትራቴጂክ የሚባሉ እና ካቲ እና ካሊ ምናምን የሚባሉ ከተማዎች ላይ ብቻ አይደለም፣ ባማኮ ዋና ከተማዋ ላይ ሳይቀር ጥቃቶች የተሰነዘሩ ነው የሚገኙት። እነዚህ ጥቃቶች የማሊ ፕሬዚዳንት በአሁኑ ሳሌ ማሊ የሚያስተዳድራት ሰውዬ ቀኝ እጅ ነው ተብሎ የሚታሰበው የሚሊተሪ ወር ደግሞ የዲፌንስ ሚኒስትሩ ሰውዬ ተገድሏል። ሰውዬ ነው እንግዲህ ሩሲያን ወደ ማሊ ለማምጣት ከፍተኛ ጥያቄነት ያለበት ማለት ነው። ዋግነር ግሩፖች ሰው ደግሞ ራሽን አፍሪካን ኮር የሚባሉት የሩሲያ የአፍሪካ ክንፍና የአፍሪካ ታጣቂዎች ተብሎ የሚታሰቡት ዋግነር ግሩፖች ምን እየሰሩ ነው የሚገኙት? እየለቀቁ ነው የሚገኙት። አንዳንድ መረጃዎች እንደሚወጡ ከሆነ እነዚህ የሩሲያ ታጣቂዎችና እነዚህ የሩሲያ ተዋጊዎች ዴር ኔጎሽቲንግ ዴር ዌይ አውት ደግሞ ከታጣቂዎቹ ጋር ድርድር በማድረግ እነሱ በሰላም እንዲወጡና እነሱ የሚፈልጉትን ካምፕ እንዲይዙ እያደረጉ ነው የሚገኙት በአሁኑ ሰዓት ላይ። ከዚህ ቀደም ተናግሬያለሁ ስለ ኢብራሂም ትራውሬ በሰራሁት ቪዲዮ ላይ ሩሲያ ሰፖርቷን ያቆመች ቀን ኔክስት ዴይ መፈንቅለ መንግስት የሚነሳው ብዬ ማለት ነው። ሩሲያ ለእነዚህ መንግስቶች ለእነዚህ ሚሊተሪ መንግስቶች ሴኪሪቲ ሽፋን ነው ደግሞ የደህንነት ሽፋን ትሰጣቸዋለች። ምን ሲያደርጉላት? ወርቅና ሚኔራሎችን ለሩሲያ ሰጧት ማለት ነው። ከ96% በላይ የሚሆን የወርቅ ማውጣት ስራና የወርቅ ጉዳዮች ሃንድል የምታደርገው በቡርኪና ፋሶ ሩሲያ ነች። እዚሁም በተመሳሳይ ሁኔታ ማሊ ላይ እየተካሄደ የሚገኘውም ይሄ ነው። እነዚህ ሁለት ግሩፖች ተጠናክረው ጥቃታቸውን የሚሰነዝሩ ከሆነ ተጠናክረው አሪፍ የሚባል ሙቭመንታቸውን የሚያካሂዱ ከሆነ ገቨርንመንቱን መገልበጡ የማይቀር ነው። ይህ ደግሞ ከተከተለ ደግሞ በዙሪያ የሚገኙት እነ ቡርኪና ፋሶ እነ ሞሪታኒያ በሏቸው እነ ኒጀር ምናምን በሏቸው እነሱም ጠቅላላ they're gonna face the same fate።